እንግዳው ሰብስክራይብ ያድርጉ፣ ይከታተሉ። በምርጥ አቅርቦት ስለ ሀገር ውስጥና ስለ ውጭ ሀገር መንጃ ፈቃድ ማወቅ ይፈልጋሉ? እንዲሁም ስለ መኪና ውስጣዊ ክፍልና ውጫዊ ክፍል ማወቅ ይፈልጋሉ? መንጃ ፈቃድስ እንዴት ነው የምናወጣው የሚለውና ሌሎች ጉዳዮችን መከታተል ይፈልጋሉ? እንግዳውንስ ሚስ ፈንድሻ ዩቲዩብ ቻናል ሰብስክራይብ አድርገው መከታተል አይዘንጉ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጉን አይዘንጉ። ሚስ ፈንድሻ ዩቲዩብ ቻናል ለየት ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሚስ ፈንድሻ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሁላችሁም ሰላም ብያለሁ። በላይ ያላችሁበት ያለ ሰላም ስንት አይለያችሁ። ረመዳን እንዴት እያሳለፋችሁት ነው? እንግዲህ ያለቀብን ነው። አላህ ከወንጀላቸውን ከማራቸው፣ ዱዓቸውን፣ ቁርአናቸውን እንዲሁም ጾማቸውን ከተቀበላቸው ያድርገን እያልኩኝ እንግዲህ ይህን ቪዲዮ ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ለምታደርጉት ሰዎች ክበሩልኝ፣ አመሰግናለሁ በጣም። እንግዲህ ዛሬም በተለመደው የትራፊክ ሳይን ምልክት በሚል ዝግጅት ይዤላችሁ ቀርብ ያለሁ። እስኪ በደንብ እንድታዩትና ይሄን አይታችሁ ደግሞ እንድተገብሩት በተለይ ሹፌር ለሆናችሁ እየነዳችሁ እያሽከረከራችሁ ላላችሁ ለእናንተ የበለጠ ትምህርት ይሆናችኋል ብዬ አስባለሁ። እንግዲህ እኔ ከእናንተ አውቄ አይደለም ለማስታወስ ያክል ነው ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት የትራፊክ ሳይን ምልክት ነው። የትራፊክ ሳይን ምልክት ማለት ትራፊክ ማብራት በሌለበት ቦታ ትራፊኩ በእጁ ምልክት በማሳየት እንደ ትራፊክ ማብራት የምንገለገልበት ነው። እንግዲህ አደጋ እንዳይደርስብን ወይም ከአንዱ አሽከርካሪ ሌላ አሽከርካሪ የትኛው ቅድሚያ መሰጠት እንዳለበት፣ የትኛውም ተከታይ መሰጠት እንዳለበትና ለእግረኛ መንገድ ደግሞ ቅድሚያ መስጠት እንዳለብን እያመለከተን፣ በተለይ ለአዲስ ሹፌሮች በጣም አሪፍ ነው። እያመለከተን በዚህ ጋር ያላችሁት ቁሙ፣ በዚህ ጋር ያላችሁት ደግሞ ሂዱ፣ እዚህ ጋር ያላችሁት ተረኛ ናችሁ፣ እነዚህ ደግሞ ተረኛ አይደላችሁም የሚል ምልክት ነው የሚሰጠን። እንግዲህ እንደምታዩት የትራፊክ ምልክቱ እንግዲህ አሁን ቁሟል። መሀል ላይ ነው የቆመው። ምንም ነገር ትዕዛዝ እየሰጠ አይደለም፣ ቁሟል። አሁን ያው የሚያመለክት ምልክት የእጁ ምልክት ከፊት ያላችሁት መኪናዎች ወይም ከፊት ለፊት ያላችሁት መኪናዎች ወደ ኋላ ሄዱ እያላቸው ነው። ያኔ ወደ ኋላ ስላችሁ ከሰውየው ኋላ ከትራፊኩ ኋላ ከፊታችሁ ወደፊት ኑ ቶሎ እያላቸው ነው ማለት ነው። ኑ ቶሎ ወደዚህ ኑ ቶሎ እያላቸው ነው። እንግዲህ ይህን በሚያደርግበት ጊዜ ከላይ የሚመጡ መኪናዎች እና ከታች የሚመጡ መኪናዎች ይቆማሉ። የትራፊክ ማብራት ቢኖር ኖሮ የቀይ ማብራት ምልክት ያበራላቸዋል። ነገር ግን አሁን የትራፊክ ማብራት ስለሌለ ሰውዬው የቆመበት ወይም ትራፊኩ የቆመበት የትራፊክ ማብራት ፖል ነው ብላችሁ ማሰብ ትችላላችሁ ማለት ነው። ለምን ሰውየው መቼም ገጭተ ነው አናልፍም፣ ትራፊክ ነው፣ ትዕዛዝ እየሰጠን ነው ምን ማድረግ እንዳለብን። ይሄ ቦታ የመገናኛ ቦታ ነው። ከቀኝም ከግራም ከላይም ከታችም የሚመጡ መኪናዎች የሚገናኙበት ነው። እንግዲህ ይሄ መንገድ ምልክት ምን ይባላል? ሲምቦል ምልክት ይባላል። ሲምቦል ምልክት ማለት አሁን ለምሳሌ ቲ፣ የተለያየ ቲ እንዲሁም ደግሞ የተለያየ መንገድ አይነቶች አሉ። ሜን ሮድ፣ ቲ ሮድ እንዲሁም ደግሞ ኤን ሮድ ምናምን የምንላቸው የመንገድ አይነቶች አሉ። ጥምዝምዝ የሆነ ወደ ታችና ወደ ላይ ቁልቁለት፣ አቀበት እንዲሁም ደግሞ ቲ ምልክት ያለው ለምሳሌ እንደ ቲ ማለት አንዱ ሜን መንገድ ዋናው መንገድ አለ። ከዛ በኋላ ከላይ ከጭንቅላቱ ላይ የተከፈለ ከሆነ ቲ ምልክት ይባላል። ይሄ እንግዲህ እንደምታዩት ሲምቦል ምልክት የተባለው እንደ ሲምቦል ስለሆነ ነው። ያኔ መንገዱ እንደ ሲምቦል ነው። እንዴት ነው ብላችሁ ካላችሁኝ ከታችም ከላይም ከቀኝም እንዲሁም ከግራም ከኋላና ከፊት ለፊት በአራት አቅጣጫ መኪና የሚሽከረከርበት ቦታ ነው። እንግዲህ አሁን የምታዩት የትራፊክ ምልክት ምንድን ነው የሚያሳያችሁ? ከታይ ያላችሁ መንገድ ወይ ከታይ ያላችሁ መኪናዎች ወይም ከሜን ሮድ ያላችሁ መኪናዎች ወደ ላይ ሄዱ። ወደ ማን? ወደ ግራይ በኩል። ከቀኝ በኩል ያላችሁት ወደ ግራይ ወደ ላይ ሄዱ እያላቸው ነው። እንግዲህ አሁን ትራፊኩ ፊሽካ ሊነፋ ነው። ፊሽካ የሚነፋበት ምክንያት አለው የራሱ። አንደኛ ለየትኛው ቅድሚያ መስጠት እንዳለበት ስለሚያውቅ ነው። ለየትኛው ቅድሚያ መሰጠት አለበት። ከአራቱ ምልክቶች መኪናዎች ከመጡ ቅድሚያ ለሚሰጡት መጀመሪያ ትራፊክ ምልክቱ መስመሩን ሳታልፉ ቁሙ እያላቸው ነው። ፊሽካ የሚነፋላችሁ መስመሩን የእግረኛ መንገዱን ሳታልፉ ቁሙ። እንግዲህ ማንኛውን ቅድሚያ ሊሰጥ ነው በሉት። እንግዲህ ከፊት ለፊቱ ያለውን መኪና ከቀኝ በኩል ያለውን መኪና ቅድሚያ ሰጥቶታል ማለት ነው። ከኋላ ያለችው ደግሞ ሰማያዊ መኪና ሎን ያላት
እሷ ደግሞ እንግዲህ ከዚህ በኩል ያለችው ስላለፈች አንቺ ደግሞ ቀጥለሽ ለፍ እያለ ነው። ከኋላው ቀይ መኪና እየመጣች ነው። ትራፊክ ሹፌሩ ደግሞ ፊሽካ እየነፋ ነው። ምንድን ነው ማድረግ ያለባት? ነጭ መስመሩ ይታያቸዋል። ነጭ መስመሩን ሳታልፍ መቆም ነው ያለባት። እግረኛ ካለ መጀመሪያ ለእግረኛ ቅድሚያ ትሰጣለች። እግረኛ ከሌለ ደግሞ መሄድ ካለባት ደግሞ ቀድማ ትሄዳለች ማለት ነው። ከሌለ ግራና ቀኟን አይታ ይሄ እግረኛ የለውም ብላ ወደ ምትሄድበት አቅጣጫ ትጓዛለሽ ማለት ነው መኪናዋ። እንግዲህ የትራፊክ ምልክት ይህንን ይመስላል። በሌላ ዝግጅት ዛሬ እንግዲህ አጠር አድርጌ ነው ያቀረብኩላችሁ። 5 ደቂቃ ነው እንዳይበዛባችሁ፣ ምናልባት የምትከታተሉ ቤተሰቦቼ እንዳላስረዝምባችሁ ብዬ ነው። ከልብ ነው የማመሰግነው። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ስለምታደርጉኝ ከወደዳችሁት ለጓደኞቻችሁ ሼር አድርጉልኝ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ።